ሰላም እንዴት ናችሁ? አሴ መሰንቆ ነኝ። በአብዛኞቻችሁ መታወቂያ ቲክቶክ አካውንት ላይ ነው። አሁን ደግሞ በእናንተ ጥያቄ መሰረት የዩቲዩብ አካውንት ከፍቻለሁ። ስለዚህ ለእናንተ ያለኝን እውቀት ሳልሰስት ለመስጠት ሞከራለሁ። እስከዛሬ የተማርኩትንና በአገልግሎት ላይ እንዲሁም በተለያዩ ከሰዎች ከጓደኞቼ ባገኘኋቸው መሰረት ያገኘኋቸውን እውቀት ለእናንተ ሼር አደርጋለሁ። ዛሬ ማሳያችሁ ምንድነው ከኢትዮጵያ ቅኝቶች ከአራቱ ቅኝቶች ውስጥ ትዝታን ቅኝት ነው። እንግዲህ አንጋፋ ከምንለው የመጀመሪያው ትዝታን ቅኝት ነው። ትዝታ ቅኝት በውስጡ ሃፒ የሆነ ሳውንድ አለው። በጣም ሙሉ ቶን ነው። በጣም ደስ የሚል ቅኝት ነው። ትዝታ በአብዛኛው ጊዜ መዝሙር የምንሰማበት አብዛኛው መዝሙር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ይቻላል ያዘው የሸፈነውም ትዝታ ቅኝት ነው። ስለዚህ ለእናንተ ባማከለ መልኩ ዛሬ ማሳያችሁ በሶስት መንገድ ወይም በሁለት መንገድ ከፍዬ ያሳያችኋለሁ። የመጀመሪያው how to build skill for ትዝታ፣ ሲቀጥል ደግሞ እንዴት ያን ቢልድ ያደረግነውን ነገር ጣታችን ሳይፈርስብን ምን ሳይልብን ቅኝቱ ሳይፈራረስ እንዴት ነው እጃችንን ከመሰንቆ ጋር መናዋህደው የሚለው ነው። በሶስተኛው ደግሞ እንዴት ነው የእጅ ማሳመሪያ የምንጠቀመው የሚለው ነው። ይሄንን ባለችን ውስን ደቂቃ ውስጥ አሳያችኋለሁ ማለት። ስለዚህ ቀጥታ ምን ሄደው ወደ ምንድነው የምንሸጋገረው ምን ሄደው ማለት ነው ወደ ቅኝቱ ይሆናል ማለት። ስለዚህ እኔ አሁን መሰንቆ ላይ ማድረግ ያለባችሁ ነገር ምንድነው ኮንሲስተንሲ የሚባል ነገር አለ። በቃ ማለት ተደጋጋሚነት ሊቀጥልበት ይገባል። ተስፋ መቁረጥ የለባችሁ ማለት። ስለዚህ አሁን ማሳያችሁ ነገር ምንድነው የመጀመሪያው ነገር ፈርስት ኦፍ ኦል ማሳያችሁ ትዝታ ቅኝትን እንዴት ቢልድ እናደርጋለን ከሚለውና እንነሳለን ማለት። ስለዚህ የኔ የመጀመሪያው ስቴዲንግ ይሄ የተቃኘው በኤ ሻርፕ ወይ ደግሞ ቢ ፍላት ምንለው ማለት። ስለዚህ ምን እናደርጋለን ድምጹን እንሰማለን ማለት። የመጀመሪያው ምንድነው ኤ ሻርፕ ወይ ደግሞ ቢ ፍላት። ስለዚህ አሁን እንዴት ቢልድ እንደማደርገው ከጀማሪ ጀምሮ ከቢጊነር ጀምሮ እስከ ኢንተርሚዲየት መካከለኛ እስካላችሁበት ድረስ በዛሬው ከቨር ለማድረግ ሞከራለሁ ማለት ነው ትዝታ ቅኝትን። ስለዚህ ኤ ሻርፕ፣ ሁለተኛው ሲ፣ ሶስተኛው ዲ፣ አራተኛው ኤፍ፣ አምስተኛው ጂ ከዛ ኤ ሻርፕ ይሆናል ማለት። ከዛ ስኬሉ እንዴት እንገነባለን ቀስ ብለን ላ ላ ላ ላ ላ ላ የትዝታ ስኬል ቅኝት ድምጸቱ የትኛው ነው ይሄ ነው ማለት። ስለዚህ እናንተ ስትሄዱ መጀመሪያ እኔ ስነሳ በቀስታ በእርጋታ እንደተነሳሁት እናንተም በእርጋታ መነሳት አለባችሁ ማለት። ስለዚህ አሁን ቢልድ እናድርግ አንድ ላይ ያለ ላ 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 ላ። በአብዛኛው ጊዜ የመሰንቆ ተጫዋች ብዙ የሚቸገርበት ምንድነው ወደ ኋላ ሲመለስ ነው። ዜማ ላይ ፈርሳት የሚኖረው የፊቱን መሄድ ቢቀላችሁ የኋላ ስትመለሱ እጃችሁ ካልፈታ በጣም አደጋ ውስጥ ነው ያላችሁት ማለት። ስለዚህ የፊቱን እንደፈታው የኋላውንም ደግሞ በደንብ ኤክሰርሳይዝ መስራት አለባችሁ። የፊቱን ለምሳሌ ሁሌ ስቃኙ ብላችሁም ታቁን ወደ ኋላ ላትመለሱ ይችላልላችሁ። ስለዚህ እንዲለምድባችሁ ምንም መሆን አለበት ማለት ነው። ሁሉ ጊዜም በመታረጉት ነገር የፊቱን 5 ደቂቃ ካሰራችሁ የኋላውንም 5 ደቂቃ። ምክንያቱም መዝሙር ዜማ ሲሰሩ ወይ የተለያዩ ነገሮችን በኤክሰርሳይዝ ሲሰሩ ወደፊትም ወደ ኋላ ነው ምንድነው ሰርኩላር ፓዝ ነው የሚሄደው ማለት ነው። ወደፊት ወደ ኋላ ነው የምትመለሱት። ስለዚህ ባጭሩ ትዝታ ቅኝት ስኬሉ ይሄን ይመስላል ማለት ነው የመጀመሪያው። ስለዚህ ስኬሉን ደግሞ ትዝታ እንዴት እንደሆነ ላሳያችሁ። የሆነ ዜማ ነገር ተጫውቼ ያው በስኬል ውስጥ ተገድቤ በትዝታ ስኬል ውስጥ ያረፍኩበትም የጨውኩበትም ትዝታ ላይ ነው ማለት ነው። ስለዚህ እናንተ የተለያየውን ነገር ስትሰሩ ምንድነው መጀመሪያ ማድረግ ያለባችሁ ስኬሉ የሚያስ ዳ ዳ ዳ ዳ ዳ ከዛ
ሁሌ አይምሮአችን ውስጥ በሚሰርጽ ሰዓት ምን ይላል ማለት ነው? ቅኝቱ አይምሮአችን ላይ ይቀራል ማለት ነው። ስለዚህ ይሄን ከቃኘን በኋላ እንዴት ነው ፊንገር ኤክሰርሳይዝ የምንሰራው ነው? እጃችንን ከመሰንቆ ጋር እንዴት እናዋለው ነው? ይሄን መገዝገዣችሁ ዋናው ፎከስ ማድረግ ያለባችሁ ይሄ ላይ ነው። መገዝገዣ ድጋናችሁ ላይ ማለት ድጋናችሁ በጣም በተጫናችሁ ቁጥር ድምፁ እያስጠላ ሊመጣ ይችላል። መካከለኛ ብዙም ሳታጠናክሩት ብዙም ሳታሳሱት ሚዲየም ለቢግነር ቢመከሩ እንደዛ ነው። አሁን በመካከለኛ ጫን ብዬ ስገዘግዘው እያያችሁ ነው ዲፍረንስ። ጫን ብዬ ስገዘግዘው የዚህን ያህል ዲፍረንስ ይኖራል ማለት። ስለዚህ ምን ማድረግ አለብን? መሰንቋችንን በትክክል መጠቀም አለብን ማለት። ከዛ ወደ ቀጣዩ ፊንገር ኤክሰርሳይዝ ሳሳያችሁ ምን ይሆናል ማለት ነው? ትዝታ ትዝታ ቀስ ብዬ እንደተነሳው በቀስታ የተነሳሁትን በፍጥነት አደርገዋለሁ ማለት። ከዛ እያፈጠንኩ ሚዲየም እያደረኩ ከዛም በኋላ እያፈጠንኩ ሄዳለሁ ማለት። ፊንገር ኤክሰርሳይዝ ዳ 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 እንዲህ ካደረግን ከጨረሰን በኋላ እጃችን ሁሌ ወደፊት ወደ 5 ደቂቃ ከሰራንበት በቂ ነው ማለት ነው። ሌላ ደግሞ የጣት ማለማመጃ አብዛኛው ወደ ኋላ መመለስ ስለሚከብደን አንድ የጣት ኤክሰርሳይዝ ላሳያችሁ። መጀመሪያ ቅኝት ቃኛለሁ። ከዛ ቀጥታ ሄደው ወደ ጣት ኤክሰርሳይዝ ይሆናል ማለት ነው። የትኛው እነሳለሁ? ከትንሿ ጣቴ እነሳለሁ ማለት ነው። ከትንሿ ጣቴ እነሳለሁ። ከዛ በኋላ ማርፈው ይሄን የሰማሁትን ኢንተርፕሬት ማድረግ ማለት ነው። ወደ ኋላ መመለስ ላይ በደንብ መስራት ማለት ነው። ስለዚህ ይሄንን ከሰራችሁ በኋላ ፊንገር ለአንድ ለሳምንት ወይ ለ3 ቀን ምናምን ከሰራችሁ በኋላ ከዛ በኋላ ይሄን እጃችሁ ለውጥ ሲያመጣ ከዛ በኋላ ምን መሆን አለበት? ወደ ቀጣዩ ስቴፕ እንሄዳለን ማለት ነው።